በተደጋጋሚ ትልቁ በጀት የሚይዘው እዚያ ጋር ሰምታችሁ ከሆነ ዘንድሮ በምክር ቤቱ በፖለቲካ ግባችንም ሲነገር የነበረው የተጠቃሚነት ጉዳይ ዛሬ ነገም ተጠናክሮ መቀጠል እንዳለበት እንደላይ ነው። ስለዚህ አካባቢ በትክክል ስራ እድሉ ያው አንዳንዶቻችሁ እያየዋችሁ ነው ለሰራዩ በተሻሻለ ሊሆን ይችላል ብር ያዘጋጅለታል ከዚህ በላይ ምን ሊሆን ይችላል እናንተ አንዳንድ ጊዜ እዩት እንግዲህ ወራይ ተወሰነ ለታክሲ መቼም ቁጭ ከማለት አይገናኝ ከፍሎ ያስተማረ አንተ በትክክል የተፈጠረው ስራ እድል አፕሪሺየት የሚያደርግ እዚህ ላይ ተፈጥሯል እዚህ ላይ የተጀመሩ ጅምሮች መልካም ናቸው ነገር ግን ደግሞ እነዚህ ችግሮች ያሉ የሚል ማህበረሰብ እየፈጠረ ነው ያለው አሁንም ግን ደግሞ ድንገት ይሄ ድንገተኛ እንደሚባል ደግሞ ይመጣል ወረዳው ላይ መረጃ አይኖረውም በተደጋጋሚ ጊዜ ተፈጥሮለት በተለያዩ ጊዜያት ስራ እንዲሰራ ምቹ ሁኔታ ተመቻችቶለት ወደ ኋላ የሚለው ስፍር ቁጥር የለም እኛ መደራጀት የምንፈልገው በስፖርት ነው ብለን ስንል ተቀበለውናል ከዛ በኋላ ከተደራጀን በኋላ ግን የተለያዩ ወጣቶችን አልባሌ ቦታ እንዳይሄዱ ብዙ ጥረት እያደረግን ነው አሁን ባለው ሁኔታ እየሰራን ነው ግን የተሻለ ነገር ለመፍጠር አሁንም ጥረት እያደረግን ነው ግን የበለጠ አሁን መንግስት ለኛ የተሻለ ነገር ሊያደርጋል ብለን ልናስብ የምንችለው ምናልባት የተለያዩ ማሽኖችን የተለያዩ ነገሮችን ለማድረግ ጂም ስለሆነ ይሄን ብድር አይነት ነገር ቢያመቻች ማመስገን ወረዳ አስረን ማመስገን ነው ፈልገው እያንዳንዱን ቦታ እግር በእግር ተከታትለው እያንዳንዱ ያለው ክፍት ቦታ አጥንተው መሬት ወርደው ዝናብ ሳይበግራቸው እያንዳንዱ ቦታ ለይተው ለእያንዳንዱ ሰው ተደራሽ ለመሆን ጥረት እያደረጉና እያንዳንዱ ሰው ደግሞ ወደ ስራ እያስገቡ ያሉበት ሁኔታ ነው ያለው ይሄን ሐሳባቸው ይሄ የጀመሩትን እንትን በተሻለ አጠናክረው እንዲቀጥሉበት የሚል አስተያየት ያለው ያመሰግናል አራቹን ከኛ ጋር መግባባት ነገሩ በጣም የተሻለ ስናናገራቸው በጣም የተሻሉ ነገሮች ስላሉ አሁን ማመስገን ብቻ ነው ምናልባት ግን ምን ቢሰራ ምን ቢስተካከልላቸው የሚለው ላይ ትንሽ አትኩሮት ማለት አርፍጄ ስለገባ ይሆናል አላውቅም አሁን ወንድሜ ሲያነሳ ነው የተሻለ የሚሰጠን ትንሽ ጊዜ ነው ምናልባት 2 ዓመት 3 ዓመት ሊሆን ይችላል እስከዛ ድረስ ባለው የተሻለ ቦታ ደረሰን ድጋሚ ወደ አልሆነ ወይም ደግሞ ትላንትና ወደ ነበርንበት እንዳንመለስ የተሻሉ ነገሮች ደግሞ መንግስት ከዚህ በተሻለ ሊያመቻችልን ይገባል ብዬ አስባለሁ ቦታ ብቻ ተመቻችቶ በተለይ ገንዘብ አሁን አብዛኞቻችን ተቸጋግረን ብድር ቢመቻች የበለጠ ተጠቃሚ መሆን እንችላለን ሁለተኛ የአቅም ውስንነት አለብን የገንዘብ ማለት ነው ስለዚህ የገንዘብ ውስንነት ስላለብን ሌሎች ነጋዴዎችም ማለት ነው አብረን እንድንሰራ ነው የምናደርገው ያደረግን አቅም ስለሌለ ማለት ነው ስለዚህ እነዚህ ነገሮች እንዲስተካከሉልን በተፈጠረልን እድል እያመሰገንን እነዚህ ነገሮች እንዲስተካከሉልን እንጠይቃለን ማለት ነው የሆነ ነገር ጥለን ስለሆነ ሰዓቷን ቶሎ ለመጠቀም ብንችል የተሻለ አሁን 3 ሰዓት ተገናኝተን ቢሆን ኖሮ ብዙ ነገር ዲስከስ ልንለያይ ይችል ይሆናል ሌላው እየተደረገ ያለ ነገር ምርጥ ነገር አለ ስልጠና እየተካሄደ ነው እኛም እርባታ ላይ